ምን ላይ ናቸው አሁን? ምን ላይ ደረሳችሁ? ታሚ ልጅቷ እያለች ያለችውን ነገር ሰምተሃል? አልሰማሁም። አለች እንደዚህ? አዎ ያው ገስት ላይ ያለች። እስኪ የነበረውን ነገር ለታሚን ድገሚለትና አሁን ደግሞ ለተፈጠረው ነገር ይቅርታ ታድርግልኝ፣ ህዝብ ፊት ይቅርታ ልጠይቅ እያለች ነውና እንደው አንተም መሀል ገብተክ ሌላም ሰው መጨመር ካለብን ሌላም ሰው ተጨምሮ ይቅርታ ብታደርግላት ባይነኝ። እኔ እንደው አዶን ነው አላቅ والله እኔ ሐቢብቲ ደስልኛል ከመጀመሪያ እኔ ዝማም ለምን መሰለክ አለው ታሜ እንዴት አመሸህ ታሜ ሰላምሽ አለው እግዚአብሔር ይመስገን። ከታች ያለው ሰው ስቲል ቀልድ እየመሰለው ስለሆነ ልጅቷ ደግሞ ራሷ ገብታ መከሰሷንም ለስፖንሰሩ መደወሉንም ተናግራለች። ገባክ? አሁን ከታች ያለውን ሰው ሳይሆን ማየት ያለብን እሷን አይተን ለጠፋው ጥፋት ይቅርታ ጠይቃ የቅርታን ቪዲዮ መስራት ካለባት ሰርታ መሲክ ኬዙን ድሮፕ ማድረግ ከቻለች እንለምናለን። እንግዲህ ለኸይር ነገር ምንም ነገር ቢሆን እኛ እንትን ሰፖርት እናደርጋለን ኸይር ነገር እስከሆነ። ግን እህቲ ዝማም ይሄንን ነገር ማለት ነው አሁን አንቺ የምትጠይቂው መጣሽ ያኔ ይቅርታ እንድታደርግልኝ ምናምን እኔስ የዛ ቀን ለምኝሽ አቃል አላመንኩሽም። ሙሽ ኖርማል እያናገርኩሽ እየለመንኩሽ ነበር ሳ ተይ እህቴ ይቅርብሽ እንዲህ ምናምን የሚያስፈልግሽን ምስ አንደርስታንዲንግ ምንም ነገር ቢሆን መሃላችሁ ከፈለግሽ እኔ ማለት መፍታትም ከፈለግሽ እኔ እፈታልሻለሁ። ሐቅ ካለሽ እስከ እግርሽ ድረስ ይመጣልሻል። صح ولا لا ብዬሽ አልነበረም? ስለምንሽ አልነበረም? አዎ ብለኸኛል፣ ለምነኛል። አዎ የዛኔ እንደውም ሱር እየሰራሁኝ ነው ምናምን ሱር እየሰራሁኝ ነው አድርሼ ልምጣ እስከምል ድረስ ጠብቀኸኝ ብለኸኛል። አንተ ነግረኸኛል። አዎ እስከ ጠዋት ምናምን አሁን ስሜታዊ ምናልባት እያወራሽኝ ስለሆነ እስከ ጠዋት ድረስ ለጠበቅሽ እህቴ የሆነ ነገር አስብሽበት ምናምን የምትፈልጊውን ነገር እኛ የምንጨርሰው ነገር ካለ አግዘሻለሁ ምናምን እረዳሻለሁ። صح ولا لا? አዎ ብለሃል። ከዛም በኋላ ሌላ በነጋታው ከኔ ጋር ከምታውሪ ወይም ከምትደውይልኝ ሌላ ቪዲዮ ፖስትሽ ነበረ፣ ሌላ ነገር ጀመረሽ ነበረ ከመሲ ጋር። ይሄንን ነገር ደግሞ ሼር ስታደርግልኝ خلاص ያኔ እኔ ማለት ገብቼ ስለምንሽ አትሊስት ያኔ እሷ ማለት እኔን ስለምታከብረኝ ስቆጣት ተይ እህትሽም ናት አበሻንሽ ነገ አልቀሳ ማለት እስር ቤት ስትገባ ደስ ይልሻል አይልኝም። ግን ታሚ ማለት እኔ እየተሰደብኩኝ ነው ያለሁት። እኔ ስሜን እንትን ዝቅ እያደረገች ነው ቢዝነሴ ምናምን እያለችብኝ ነው። እሱ ልክ ነሽ እህታችንም ማንኛችንም እዚህ ጋር ልንሳሰት እንችላለን። ተረጋጊ ምናምን ነገር በስንት መከራ አስቆምኳት። ያ ነገር ደግሞ ጊዜ ላንቺም ሰጥቼሽ ነበረ ያው እንድትታረሚና በቃ ማለሽ መሲ አጥፍቼ ነበረ ማለሽ አፎ በይ ምናምን የሚያልቅ ነገር ነበረ። ከዛም በኋላ እኔ ህጉን አውቀዋለሁ ስትይ የሚፈልገውን ነገር ቢመጣ እኔ ጋፈጣለሁ፣ የፈለገውን ነገር የትም ቢደርስ እኔ አድርጋለሁ ምናምን ስትይ እሺ እኔ ምን ላድርግ? ከዚህ በላይ ማለት ምን ልሁን? እኔ መሲ ኦክሰን ብላ ተናደብኝ ማለት ነው። አንተ ማለት ምን አይነት ሰው ነህ አለችኝ። እኔ እህትህ አይደለ እየተሰደብኩኝ አይደለ እያየህ አይደለ እያለችኝ በጣም ተናደበኝ ማለት ነው። ለኔ ሪስፔክት የለሽም፣ ለኔ ክብር የለሽም አልኳት አለኝ። በቃ ስለዚህ እባክሽ ማለት ነው እባክሽ አልኳት። ለኔ ስትይ ጊዜ ስጭኝ። እኔ ማለት ልጅቷን ላናገራት እኔ በመሃላችሁ ወላ ምንም ነገርም ማወቅም አልፈልግም። حتى የስልኩ ነገር ይሁን ምናምን ይሁን አንቺ ሲጀመር ይኸውልሽ የስልኩ ነገር እያልሽ አይደለ የዛን ጊዜ ስታውሪኝ ስልኩን የገዛሽው የዛሬ አመት ታዲያ አሁን ገና ትዛለሽ ቪዲዮ አሁን ገና መጣሽ መሲ በርጅስቶን የመውቀስ ከአመት በኋላ ይሄ ማይሆን ነገር ነው። صح ولا لا? እንደም ምንም ቢሆን ማለት ነው የዛሬ ሙሽ አመት የዛሬ 5 አመት የሆነ ተበድለሽ ከመሲ ከአፈንጫው ነው አምጠጪ ነው ማለት የምትፈልገውን ነገር ነው ማስረክብልሽ። ግን ያ መንገድ አንቺ የተጠቀምሽው ስህተት ነው። ይቅርታ እኛ ኢማራት ውስጥ ነው ያለነው። ኢማራት ማለት ህግ ያለበት ሀገር ነው። ሙሽ እናንተ እኔ እንኳን ሆኜ ግዴታ ያኔ ህጉን መክበርም አለብኝ መከተልም አለብኝ። ግዴታ ይሆንብኛል። አለበለዚያ እኔ ማለት ህግ አወጥ ነኝ። እኔ ህግ ማለት ያልተስማማኝ ሰው ነኝ ማለት ነው። አንቺ ማለት የዛኔ ማለት ህግ ስለሽ እኔ ምን እሷ ብቻ ናት እንደ ህግ የምታውቀው? እኔም ራሱ አውቀዋለሁ አላልሽኝ? ንግግርሽ ማለት ልክ አልነበረም። አሁንም ዛሬ ጠዋት ስትደውይልኝ ከአስር አካባቢ እንደም የመጀመሪያ እኔን ከምትለምንኝ እኔ ባለ ጉዳይ አይደለሁም
እኔን ከምታውረኝ መሲ ብርጅስቶን ደውይላት። መሲ ማለት ትልቅ ልብ ያላት ሰው ናት። እንደዚህ አይነት ቸከኝ ሰው አይደለችም። ደውይላት። ብሎክ አድርገኛለች አልሽኝ። ቀጥ ብለሽ እንግዲህ መሲ ብርጅስቶን የተደበቀ ሰው አይደለችም። ቀጥ ብለሽ ወደ ሱቃ መሄድ ትችያለሽ። ለምኛት። ለምን አሁን አንቺ እስር ቤት ስትገቢ ይቅርታ አድርግልኝ። ማን ነው እዚህ ጋር ሆሆ ያሉሽ ሰዎች ማለት ሚዲያ ላይ ሰፖርት የሚያደርጉሽ ጎበዝ ሂጂበት ምናምን የሚሉሽ ከአንቺ ጋር ማለት አይገቡም። እዛ ጨለማ ጎርፋ ማለት ነው ብቻሽን ስትሆኚ እዛ እስር ቤት እነሱ ያመጡ ማለሽ አያካፍሉሽም። ምናልባት ሊያዝኑልሽ ይችላሉ። ወይ መስኪን ስታሳዝን ይኸው በላችሁ፣ ይኸው እስር ቤት ነው፣ ይኸው ዲፖርት ተደረገች፣ ይኸው ምናምን ሊሉ ይችላሉ። ምስኪን ልትባይ ትችላለሽ። ከዛ ትረሻለሽ። ስንታችሁ እያየን አይደል እንዴ እህቴ? አሁን ምን ይምልሽ አጥፍተሽ እስከሆነ መሲም ሊውልሽ ምናልባት ጥፋት ሊኖርባት ይችላል። እኔ ማንንም እዚህ ጋር ለማንንም እንትን አልልም። ገባሽ? አንቺ እህቴ ነሽ። እንደውም አንቺ ማለት ያወራሽኝ መጀመሪያ ያረዳውሽ መሲን ሳላቃት በፊት ይምክን የዛሬ 2 ዓመት የሆነ ያጋጠመሽ ነበረ ሰህ እንደ ማንኛውም እህታችሁ ማለት እኔ ጋር የመጡ እርዳታ የሚፈልጉ ረዳውሽ ሳላቅሽ ሳላይሽ ምን ሳላልሽ صح ولا لا አለች ወይስ ወጣች? አለው ሆ አር ዩ ታሚ እኔ ማለት ሰው እንዲያለቅስ ሰው እንዲጎዳ አልፈልግም። እኔ ማንነቴን ካላወቅ እና እህቴ አሁን የምልሽ ማለት ነው መሲ ይኸው አለች አጠገቤ እየሰማችኝ ነው። ተማም ወደ ቤቷ እያደረስኳት ትልቅ ልብ ያላት ሰው ናት። ማግኘትም ማለት የተገዛው የዛሬ አመት ከ6 ወር ነው ማለት እሱንም ደግሞ አመት ከ6 ወር ተስተካክሎላት የሳድቅ ልጅ ዘቅዝቃ ቪዲዮ ሰርታ ይቅርታ ተብላ አንደኛ ይቅርታ ብዬ አልፊያት ያንን ሁላ ቪዲዮ ሰርታ ኖ እኔ ህግ ይዳኝን ከዛ በኋላ ቲክታክ ነው የሚቀርብ ኖ ማለት ተረጋጊ አንቺ ነገሩ ማለት እንደዚህ አይደለም እህቴ ማለት እስከ መቼ ሁሌ ምንድነው የሚሉኝ እየመጡ ሁሌ መሲ ቆይ መሲ አንድ ጊዜ መሲ አንድ ጊዜ ልንገርሽ አመት ከ6 ወር ሊሆን ይችላል አይደል ስልኩ ገዝታ ልክ ያልሆነው ግን ልጅቷ እኮ እንደተናገረችው ከሆነ መሲ በሰዓቱ ስልኩ ልክ አለ መሆኑን ስትነግርሽም ተጣልታቸዋል እንደተናገረች ጉቺ ልንገርሽ ስለዚህ ኬስ በደንብ አድርጌ ስልክ ከሳድቅ ነበር የገዛችው ገባሽ ከዛ ስልክ ተላከላት የተከፈተ እሷ ስትጠቀምበት የነበረውን ስልክ ለሳድቅ ሰጠችውና ከዛ ስልኩን ይዞት ሄደ ወደ ኢትዮጵያ ሲሄድ ጉምሩክ ውስጥ መንግስት አስቀረው ያንን ስልክ ማለት ነው ተቀረጸ ማለት ነው ገባሽ እንትን ስለሌለው የዛን ስልክ ቅያሪ ስትል ቅያሪ ወስዶ ሰጣት ከዛ በኋላ የሆነ የሊቢያ ኬዝ ይዛ መጣች ታሚ በቀደምም ነግርሃለች ይሄ ነገር አልፎ ምናምን ሳድቅ ወስዶ አስተካክሎላት ሁሉንም ነገር ከዛ በስንተኛው ቀን መጣችና የሊቢያ ኬዝ ይዛ መጣች የሊቢያ ኬዝ እዚህ መጥቼ እርዳታ ተከልክሏል ብዬ ከገስት ያወረድኳት ከአመት ከምናምን በኋላ በበቀደም በክሬሙ የተነሳ ፎቶዬን አድርጋ እየተሳደበች ቪዲዮ ሰራች ለታሜ ላኩለት ታሜ ደውሎ አናገራት ይሄ ነው ሀቁ ገባሽ ጉቺ ቆይ አንድ ጊዜ ማን ነው ስምሽ ማሪ ገባሽ ለታሜ ጠይቃት ዝማም እሺ ዝማም የመጀመሪያ አሁን ቅድም የነገርሽን ስልክ ተሽጦልሽ የስልኩ ችግር የነበረበትን ተነጋግራችሁ አውርታችሁ ምናምን ተሰዳድባችሁ ነበር ከዛ ተላቅሰን ምናምን ብለሻል ነገሩን ፈታ ነው ስትይ ለስልኩ ለመጀመሪያ ለተበላሸብሽ ስልክ መካሻ የሚሆን ስልክ ተሰጥቶሻል እሷ እንደምትለው አው እሱ እኮ ተናግሬያለሁ ጉቺ ያው ለመጀመሪያ ሌላ ስልክ ሰጠኝ ሳዲቅ ማለት ነው አመጣልኝ ስልኩ አይሰራም ኔትወርክ አይስብም በጭራሽና ባትሪውም ቻርጅ ያለው ዝም ብሎ ይዘጋል 80% ላይ ያለ እንዲህ ያወራውበት ይዘጋና ሬስታንት አድርጎ በራሱ ሰዓት ነው የሚከፍት ከዛን እንደዛ የሆነ ሲያስቸግረኝ ለሷ ገብቼ ጻፍኩላት በዋትስአፕ ጽፍ አትመልስም ገስት ላይም ሲሄድ አታስገባኝም እሷ ማለት ነው ከዛን አሁንም እኔ ፊት ምትዋሽ ምንም በፍጹም መሲ በፍጹም አልዋሽም ለመጮህ አይደለም አንቺም አትጮይ ተረጋጊና እዚህ ጋር ስሚ ከዛ ቆይ መሲ እንዴት ቆይ መሲ ረፊ ትናገር መናገር ያለባትን ነገር ትናገር ከዛ በኋላ ልክ አይደለም የምትዩን ደግሞ አንቺ ትናገሪያለሽ መሲ
ከዛ ማለት ነው በቆይታ የሆነ ሰዓት ላይ ዋትሳፕ ላይ እኔ ስሜታዊ ሁኜ የስራሽን ይስጥሽ ምናምን ብዬ ተናግሬያት እንትን ካልኩ በኋላ ቆይታ መለሰችና ሰክረሽ ነው ምናምን ነገር ብላኝ በዋትሳፕ እሷም ስድብ ጀመረች። ከዛ ስትሳደብ እኔም ተሳደብኳት። ተሰዳደብንና ከዛ መጨረሻ ላይ እሷ ራሷ ተረጋግታ ማለት ነው የሆነ በቃ እሷም እያለቀሰች እኔ እድሌ ነው ሰው እንደዚህ ይለኛል እኔ ለምንድን ነው ምናምን ነገር ስትለኝ ከዛን እኔም አለቀስኩኝና ወይ ይቅርታ እኔም ስሜታዊ ስለሆንኩኝ ነው እንዲህ የተበላሸ ስልክ ለምንድን ነው የሚያመጣልኝ ብዬ ስለተናደድኩኝ ነው በቃ ታዩ ስላት አይ ብሩን እሰጥሻለሁ እኔ ዝማም ይሄው ነገ ጠዋት ብሩን አስገባልሻለሁ ስትለኝ እኔ ብር አልፈልግም በቃ እንደውም ታዩ ተባባል። ከዛ አይ አለችና አብረን ይቅርታ ተባብለን በይቅርታ ተጠያይቀን አለፈ። በዛም በማግስቱ ጠዋቱን እሱ ቦታም ላይ ደወለልኝና አለቀሰ። ሳዲቅ እያለቀሰ ማለት ነው። ሲያለቅስ እንደውም ውስጤ ተንሰፈሰፈና ውይ ይቅር በቃ ይሄ ተው ምናምን ስለው እኔ አሁኑኑ ነው እንደውም አልትራ ነው ይዤልሽ የምመጣው አልትራ ይኸውና ለሚስቴ የገዛሁት አለ ሲለኝ እኔ አልትራ አይደለም የምፈልገው የሚሰራ ስልክ የሚሰራ ልክ እንደ ራሴ ኦሪጂናል የሚሰራ ስልክ ነው የምፈልገው ስለው ከዛን ራሱ መጣ ይዞልኝ እሱ ሲመጣ ማለት ነው። እሷ ሜሴጅ ላከችልኝና እንዳትቀበዩ አለችኝ። ቆይ እኔ ልክልሻለሁ እንዳትቀበዩ አለች። ከዛ ምኑን ብያት መልሶ እሱ ደወለልኝና መሲ ሌላ ስልክ ይዘላት ሄድ አለችኝ ምናምን ነገር ሲለኝ ችግር የለውም እኔ እኮ የሚሰራ ስልክ ነው የምፈልገው ኦሪጂናል የሚሰራው ልክ እንደዛኛው ስለው ይዞልኝ መጣ። ወዲያውኑ አመጣልኝና መልሶ ያውና ኔትወርኩን እዚህ ጋር ልክፈትልሽ አለኝ። መኪና ውስጥ ራሱ ከፈተልኝ ኔትወርኩን። ከዛ በቃ ኔትወርክ ይስባል አልኩኝና አየሁትና ሄድኩኝ። ልክ ከሳምንት በኋላ ይሄ ተቹ የለም በቃ የሆነ ድርቅ የማለት ባህሪ ድርቅ ይላል። ከዛን እንደዛ ሲሆን ድጋሚማ አልልም አልኩኝና በቃ ተውኩት ትቼ ከዛን ኮመንት ላይ ነው እሷን በውስጥ ነው በገስት አይደለም ገብቼ ስለ ሊቢያ ጉዳይ ሆነች ልጅ በ6 ደላላ ላይ ተደፈረች። እሷን ሄድኩኝ እሷ ጋር በገስት ሳይሆን እንዲሁ ነው ኖርማል ነው አግዥኝ በእናትሽ ከቻልሽ ብዬ ነው የጻፍኩላት። ከዛን ደጋግሜ ስጽፍላት እሷ አልመልስም ስትለኝ ኮመንት ላይ ሰው ለመርዳት ሰው መሆን በቂ ነው ይላሉ ለምንድን ነው ብዬ ኮመንት ላይ ስል አንቺ ምስጋና ቢስ ምናምን ብላ ሰደበችኝ ራሷ ማለት ነው። ምስጋና ቢስ ብላ ሰድባኝ ብሎክ አደረገችኝ። እንደውም በጣም ነው የሰደበችኝ እንጂ በውስጥ በጣም ሰድባኝ እንትን ስትል እኔም ሰድቢያ ልመልስላት ስል ከዛም ብሎክ አድርጋኛለች። ከዛ በኋላ ተገናኝተን አናቅም እንጂ እኔ ስለ ሊቢያ ጉዳይ ገስት ላይ ገብቼ በድጋሚ ምናምን ያልኳት ነገር የለም ስለ ሊቢያው ማለት ነው። እኔ ስለ ራሴ ነው። ይሄንንም ደግሞ አሁንም በሶሊያ ጉዳይ ላይ ሲናገሩ እኔ አንቺም እንደዚህ ስህተት ሰርተሽ ከአንድም 2 ስህተት ስለተሰራብኝ እኔ ለምን የማይሰራ ሰጡኝ እንደገና አሁንም ደግሞ ድጋሚም እንደዚህ ለምን ያደርጉኛል በማለት እኔ ወጥቼ በሰዓቱ ቪዲዮ አልሰራሁኝም። መቆየት ቆይቷል፣ ግን እኛም እንደዚህ ጥፋት ሲኖር አልፈን እንተዋለን አይደለም በማለት ሰርቻለሁ። ይሄ ደግሞ ስህተት ነው የምትሉኝ ከሆነ አሁንም ህዝብ ፊት ይቅርታ ጠይቃለሁ። ምንም ችግር የለውም። እኔ ይቅርታ መጠየቅ ችግር የለብኝም። ምክንያቱም እኔ ስፖንሰሮቼ ጋር ነው የተደወለው እና በዛ ላይ ደግሞ እኔ ያ ቃል ታሜም ኬዙ እኔ በፊት ከነበርኩት ስህተት የምትሉኝ ከሆነ ስህተት ባይሆን እህቴ ኬዝ አይከፈትላትም ነበር እኮ እኔ ማለትም ይሄን አይል እሷ በዚህ ልክ እንደዚህ ገፍታበት ትሄዳለች። ይሄ የሆነ እኔ ላይ ማለት በጣም ብዙ ሰው ነው ቪዲዮ ሲሰራ የሚውለው፣ ግን በእኔ ላይ እሷ ይሄን አይል ያስጨክናታል ብዬ እንትን አላልኩኝም። እና እኔ አሁንም ጥፋት አላጠፋም አላልኩም፣ አጥፍቻለሁኝ። ቪዲዮ መስራቴ ጥፋት ነው፣ ፎቶ መለጠፌ ጥፋት ነው። ሌሎቹ ማለት በምን እርግጠኛ ሆንሽ እንዳልተከሰሱ? አሁን እሷ ማለት የከሰሰች አንቺ ማለት ብለሻለች፣ ከሰስኩሽ አለች አትነግርሽም። መክሰስም ያለበት ሰው ሄዶ ነው የሚከሰው እህቴ። አንቺ ግዴታ ማስፈቀድም የለባትም። አሁን እሷ ማለት እኔ ያየሁኝ ማለት ነው ኬዞቹ ምን ያህልን ሰው እንደከሰሰች እኔ አየዋለሁ፣ አይቼዋለሁ። አንቺ ብቻ እንዳይመስልሽ። ለዛ ነው ማለት እኛ ያኔ ተከብረን የምንኖረው። አልተመቸሽ ወይም እሷ ማለት የሆነ ነገር አጥፍታ ትልቅ ሰው አለ ለምሳሌ ያ ትልቅ ሰው መፍታትም ካልቻለ ህግ ያለብሽ ሀገር ነው ያለሽው። አንቺ መክሰስም መብትሽ ነው። እንዲሆንብኝ ማለትም መብትሽ ነው። ይሰሙልሻል አይሰሙልሽም፣ ኬዝሽን ይከፍቱልሻል አይከፍቱልሽም፣ ይሄ የመንግስት ስራ ነው፣ የኔ ስራ አይደለም። አሁን አንቺ የዛው ቀን ማለት ነው ታሜሽ ወንድሜ አንተ ስለገባህበት እሺ ጉዳዩ እንዲህ ነው አሰመንበላ ካፈንጫው ማለት ሀቅ ካለሽ ካፈንጫው ነው ማመጣልሽ። እኔ ራሴ ከኪስ ከፍዬ ነው
ለምሳሌ ማለት ነው እሷ ማትመልስልሽ እኔ ከራሴ ከፍዬ ነው የምጨርስልሽ። ግን ስህተቱ መንገድ ስህተት ነው። አሁን አንቺ ተመልሰሽ ማለት ወደዛ የሄጅ አያስፈልግም ብዬ አስባለሁ እህቴ። ገባሽ? አሁን خلاص ማውራትም ያለብሽ ማለት በቃ ይሄንን ጉዳይ እንዴት መዘጋት እንዳለበት እንጂ እንትኑ አይደለም። ገባሽ? ያኔ ኦልሬዲ እሷ ከሰሰችሽ። ይሄንን ነገር አንቺ አሁን ነገ ፖሊስ ጣቢያ ብትሄጂ ነገራችሁ የሚሰሙልሽ ከሆነ አንቺም ክሰሽ። አሁን አንቺ ማውራትም ካለብሽ በቃ ያኔ ለእርቅ ከሆነ ወይም የሆነ ማታረቅ የምትፈልጊ ወይም ሰጠትሽን ካወቅሽ خلاص ለዚህ ብለሽ አይደል እየገባሽ። እኔ ካሁን ምንም አላልኩም ታሚ፣ ይቅርታ ጠየቅኩኝ። ከዚህ በላይ እሺ ምንድነው? ከይቅርታ በላይ ምንድነው? ይቅርታ ጠይቄያለሁ። አሁንም ያው ጉቺም ሰምታለች። መጀመሪያም አንተ አልነበርክም። በቃ በዚህ ሁሉ ህዝብ ፊት ይቅርታ ታድርግልኝ ብያለሁ። በሶሻል ሚዲያ ነው ቪዲዮ ነው የሰራሽው፣ በሶሻል ሚዲያ መጠየቅ አለባት እያሉ ነበር። ከስር ነበርኩኝ። በሶሻል ሚዲያ ነው የሰራሁት። በሶሻል ሚዲያ ደግሞ ይቅርታ ጠየቅኩኝ። አንተም በሰዓቱ የይቅርታ ቪዲዮ ስሪና ይቅርታ ጠይቂያት ነው ያልከኝ። ለሷም ደግሞ በግል ጽፌላታለሁ፣ በዋትስአፕም ጽፌላታለሁ፣ በቲክቶክም ስጽፍላት ብሎክ አድርጋኝ ወጣች። ያ ማለት እኔ ማለት ቪዲዮ ስሪ ያልኩሽ ጊዜ ለምንድን ነው ኦልሬዲ አንቺ እየሰደብሻት በውስጥ አልነበረም፣ በሚዲያው ማለት ቪዲዮ ሰርተሽ ነበረ። ለዛ ነው ማለት እኔ ያልኩሽ። ገባሽ? እንጂ ለሌላ ገብቶኛል ታሜ። አዎ እኔ በሰዓቱ በዛን ሰዓት ያው ያኔ خلاص በውስጥ ጨርሺ ወይም አውሪያት ወይም የሆነ ነገር በይ። ግን በሚዲያ እስከ ተሳደብሽ ወይም የሆነ ነገር እስካደረግሽ በሚዲያ ወጣሽ። አሁንም ይቅርታ መጠየቅም ምንም አያሳፍርም። ግን አንቺ በሰዓቱ ኖ ምንም አይነት ነገር ቢደርስብኝ እኔ ዝግጁ ነኝ፣ መልስሽ ይሄ ነበረ። እኔ አውቃለሁ ቪዲዮ የሰራሁት ምን እሷ ብቻ ነው እንደ የማራት ህግ ነው የምታውቀው። እኔ እናውቀዋለን፣ መልሰሽ ነበረ ለኔ። አሁን ታሚዬ ምን አለ መሰለኝ ማለት በሁለቱም ቢታረቀው ኦፕሽን ምላደስ አይ ነው እሷ ያለችውንም ለሲሜ ተናገረችውን ምናምን ብንደጋግመው ወይ ደግሞ እንዲህ ብለሻል ብንላት እንደዚህ ነው ብንላት ኢትስ ኢኳል ዜሮ። ታሚዬ የሚሻለው ለዚች ልጅ የሚሻለውን ነገር ይቅርታ ተጠያይቀው፣ ልጅቷም ይቅርታ ብላለች፣ መሲም ይቅርታውን ተቀብላ፣ መሲም ያስቀየመቻት ነገር ካለ በይቅርታ ፈተውት እኔ የሚሰማኝን ነው የምነግርህ። ክሱን ኬዙን ድሮፕ ብታረጋላት ይሄ የኔ እንትን ነው። አዎ ብዙ ነገር ተነጋግረዋል ከዚህ በፊት። ከዛ በኋላም ተቦላልከዋል። ከዛ የሶሊያና ኬስ ሲመጣ ዝማም ይመስለኛል ያው ከእውቀት ማነስም የሀገሪቷን የሚዲያውን ህግ አታውቂም አይደል? አዎ ዝማ እንዳልኳችሁ ነው ቅድም። የሚዲያውንም ህግ ካለማወቅ ፎቶ መለጠፍ እንደሚያስጠይቅ ካለማወቅም ከብዙ ነገርም አንጻር ነውና ይቅርታ ብታደርግላትና ቢስማሙ ልታስማሙ የምትችሉም ሰዎች ከታችም ካላችሁ ብትገቡ፣ ዌብሳይትም እያየሁክ ነው። እቺም ልጅ ታስራም እስር ቤትን ብትቆይ ወደ ሀገርም ዲፖርትን ብትደረግ ምናምን እኔ እንጃ። እኔ ፐርሰናሊ መሲ ይሄንን ትፈልጊዋለሽ ብዬ አላስብም። በቃ አጥፍታለች፣ ስህተት ነው፣ አልተከሰሰችም፣ ድራማ እየሰራችሁ ነው ለምትሉ ሰዎች ዝማም እዚህ ጋር አለች፣ ተደውሎላታል፣ ለስፖንሰሮቿም ተደውሏል። ስለዚህ ይሄ ነገር ቢቆምና በይቅርታ ቢተላለፉ ባይነኝ እኔ ፐርሰናሊ። ክሱን ድሮፕ ለማድረግ የሚያስከፍለውን ክፍያ ደግሞ እኔ ከዚህ በፊትም ሰው ከስሼ ኬዝ ድሮፕ ሳደርግ የሚከፈለውን አውቀዋለሁና ያንን ደግሞ እኔ ብከፍል እና ቢስማሙ ቢታረቁ ባይነኝ። ይህንን አስታራቂ ሀሳብ ያላችሁ ሰዎች ካላችሁ ብትገቡ ለማስታረቅ፣ ይሄ ነገር ለማባባስ አንቺ ምንድነሽ እሷ ትክሰሳት ምን ታመጣለች አይነት ስታፍ ሳይሆን ሊያስማማ የሚችል ሰው ቢኖር ለማስታረቅ በቃ የከሰረው ከስሯል፣ የጠፍጥፋው ጠፍቷል። ግን አሁን አት ዘ ኤንድ ኦፍ ዘ ዴይ የተከሰሰች እሷ ነች። ሁላችንም ላይቭን ዘግተን ስንወጣ በሰላም ቤታችን እንተኛለን። እቺ ልጅ ግን የልጅ እናት ነኝ፣ ማሳድገው ልጅ አለኝ፣ እምጦራት እናት አለችኝ፣ የታመመ አባት አለኝ እያለች ስለሆነ ያ የሆነ ስለሆነ እንደ ኢትዮጵያዊ ማስታረቅ የሚችል ሰው ሌላም ሰው ካለ ከታች ገብታችሁ አስማምተናቸው መሲም ክሱን ድሮፕ ብታደርግ ባይ ነኝ። አይ ዶንት ኖ፣ የኔ ሐሳብ ይሄ ነው።
እንጃ እንግዲህ እኔ የምለው ይሄንን ነው። ኦኬ ልዕልቲ ላስገባሽ። ልዕልቲ ነች። ሌላ አይ ቲንክ ይሄ ሌላ ሰው ነው መሰለኝ የሳብኩት። ገብቻለሁ እንደባለፈው ግን እንዳልባል ጉቺዬ እንዴት ናችሁ? እንዴት ነሽ? አረ መሲ በውስጥ እኮ መንጨርሰውን ነገር አሁን 2600 ሰው ፊት ነው። ነገ እኮ ነው ህይወት ይቀጥላል እኮ ወዶች እና ነገ ደግሞ እንደዚህ በይቤ እንዳሉሽ ሁሉ በያሉሽ ሲጣሉሽ እችን ልጅ እንዲያርጋ ብለው አንቺን ይከሱሻል። ነገ አንቺን እንዲያርጋ ደሃን አሰቃይታ የጭቀጨ አጫጭር አንዳንድ ደቂቃ ቪዲዮዎች ቁርጥ እያረጉ ይሄ ትዝ ይልሻል እንዲያረግሻት እችን ልጅ እንዲያረግሻት ብለው እንትን ይሉብሻል። እና ይሄ በቀላሉ በውስጥ የሚጨረስ ነገር ነው። አትሴንድ ኦፍ ዘዴ ሁላችንም ስደተኞች ነን ሳንጨካከል። ልዕልትዬ በውስጥ ስላልሆነ ነው። እሺ እኔ ፐርሰናሊ ለምኛታለሁ፣ ሶስት ቀን ለምኛለሁ። በውስጥ ስላልሆነ ነው እዚህ ጋር ነገሩ የተነሳው። ወይ እስሐቅን አስገቢው። ማን ነው ሰዓቱ ደግሞ? ኢትዮጵያ ኮሚኒቲ ነው፣ ኢትዮጵያ ኤምባሲ ነው እኮ። ኦኬ ያሱ ሰዓቱ ስትለኝ ደግሞ ሰዓቱ የሚባል ማን መጣ ብዬ ነው። እሺ አውሩሽ። ሰላም እንዴት አመሻችሁ? ጉቺ አላወቅሽኝም፣ ለዛ ነው። ችግር የለም እየጻፍኩልሽ ነበር። ይቅርታ አላወቅኩክም። እንዴ ነው? ችግር የለም አጋጣሚ ሰምቼ ነው እና ያው ስለማውቀው ነው ኬዙንም እና ያው አሁን ልጅቷም ጥፋቷን አምና እዚህ ላይ መጣ ይቅርታ ማለቷም ትልቅነት ነው። መሲም ደግሞ ያው ምናቅሽ ያው ሰው በማገዝ የማዳም ቅመሞችን በማገዝ ብዙ ነገር በመስራት ነው እና ይህንም ነገር ደግሞ ሰው ጥፋቱን አምኖ ይቅርታ ከጠየቀ ሌላ ደረጃ መሄድም አያስፈልግም። ያለውን ነገር ደግሞ እዚሁ ተነጋግረን ቪዲዮ መስራት ካለባት ይቅርታ ከሆነ ይቅርታ ትሰራለች። ለምን ማይሆን ነገር ነው። ዛሬ አንቺ ያው ስምሽ ጠፍቷል፣ ቪዲዮ ተሰርቷል፣ ችግር የለውም። ከዚህ በላይም ስንሰደብ ምናምን ነበረና ይሄ ደግሞ ያጋጥማል። የፖሊሱም ኬዝ የሚወርድበትን መንገድ እኛም እናመቻቻለን። አንቺም ደግሞ ይቅርታ አድርጊላት፣ አንቺም ይቅርታ ቢያት እንዲሁ ተስማምታችሁ። እሷም የልጅ እናት ናት፣ ቤተሰብ አስተዳዳሪ ናት። ይከብዳል። መጀመሪያ ሰው ስሜታዊ የሆነው ብዙ ነገር ያደርጋል፣ በኋላ መውጫው ከባድ ነው እና እንዲሁም ሰው ተከሶ ሳይሆን በአሁን ሰዓት ከመንገድ ላይ እየታፈሰ የሚታሰርበት ጊዜ ነው ያለ ነው እና መሲ መቼም አታሳፍረንም። ታሜ ማለ ጉቺ ማለች፣ እዚህ ትላልቅ ሰዎችም አላችሁ እና እኛም በልጅቷ ቦታ ሆነን ይቅርታ እንጠይቃለን። ቪዲዮም ከፈለግሽ እንሰራለን፣ እናሰራለን። ይሄ ነገር እዚሁ ይለቅና ልጅቷም ስራዋን ትስራ። ከእንግዲህ እንደዚህ አይነት ነገርም አታደርግም። የጠፋ ነገር ካለ ደግሞ እህቴ ዝናሽ ከዚህ በፊት ታሜ ጋር ሄደሽ ኬዝ ይዘሽ ሂደሽ ነበረ፣ ፈቶልሻል። ጉቺ ያለች ሳሪ ያለች ጓደኞቹ አሉ። በእንደዚህ አይነት መንገድ በውስጥ እኛንም ከፈለግሽ አናገረሽ። ችግር ካለ በእንደዚህ አይነት መንገድ መፍታት ይሻላል እንጂ የሰው አንደኛ የሰው ስም ባይዘዌ የሰው ስም ከሚጠፋ ወላሂ ሌላ ገንዘብ ምናምን ይሻላል። መጥፎ ነው። ስም መገንባት በጣም ከባድ ነው። ሚዲያ ደግሞ ሪከርድ አለ፣ ብዙ ነገር አለ። ስለዚህ እንደዚህ ነገር አንቺም እንዳይደገምሽ። መሲም ደግሞ ያው ከእኛም አታልፍም፣ ችግር የለውም። እኔም አሁን እደውልላታለሁ፣ ታሜ ጋ ናት፣ እናናገራትና ከይዙን በዚህ ንዝጋ። ሌላ እንትንም አያስፈልግም። በቃ እና አመሰግናለሁ። ሌላም በውስጥ ይጨረስ። ምክንያቱም መስዬ እሷ እንትን ቢዝነስሽ ነው ነው ብዙ አመት የለፋሽበት የቢዝነስሽ ሬፑቴሽንም ኦንደላይን ነው የሆነው እና እረዳለው። ሰርቪስ ጠይቃም ደግሞ የለም። አሁን ይሄን ጭቅጭቅ በውስጥ እናደርገውና እኔ ጋም ወይም ቴሌግራም ልኬላችሁ በሰላም ይለቅ። ይሄ ለቲክቶክ አቴንሽን ከዚህ በፊትም ብሄሩት እንደሆነው ነው። በቃ አላስፈላጊ ዋጋ መክፈል የለባችሁ፣ አለቀ። ስለዚህ ሁላችሁ ይህን ቤት ተበተኑ ነው የሚባለው። በቃ በውስጥ ይለቅ። መስዬ ምን መሰለሽ፣ እቺ ልጅን ከተጎዳች በኋላ
ያንቺ ሬፑቴሽን ደግሞ ጠላቶችሽ ይሄንን ነው የሚያነሱት። እኔ ስለማቅ ነው ነው የሰውን ክፋት መቼም ተረድተናል እዚህ ቲክቶክ ላይ እና ያንቺ ጠላቶች በይ አሁን ይሉሻል። ነገ ግን ስልክ ሽጣ እንደዚህ አድርጋ ምናምን ብለው በቢዝነስሽ ነው የሚመጡብሽ። ስለዚህ ከልጅቷ ጋር በውስጥ ይለቅ። መሲም ክፋት የለባትም፣ ልጅቷን አላቃትም፣ ሙሉ መረጃውም የለኝም በነገራችሁ ላይ ግን የለም በሰላም ማለቅ የሚችል ነገር ነው ብዬ አምናለሁ። ቴንክ ዩ ኮማንደር እንዳለችው እውነቷን ነው። በውስጥ ይለቅ በውስጥ ይጨርስ። ታሚ መሲ ያለች አጠገብ ካለ ወይ አለች ይኸው እየደረስን ነው ወደ ቤት ወላ ደርሳት። እኔም አሁን ያናገርኩ ያኔ በመቸለው አቃሚ ማለት እኔ እንደም ዝማም እንደነገርኳት ያኔ እሷን ራሷ መጀመሪያ ለምን መጣሽ እዚህ ጋር ይቅርታ ጠይቃት። እውነትም ጥፋተኛ ነኝ ብልሽ አሳያት። አትገልሽም፣ እዚሁ ብትመጪ አትነካሽም። አጥፍተሽ እስከሆነ ሹል ሙሽኪል አንቺ ይቅርታ ብትጠይቃት። ያኔ አሁን ልጆቹ እንደሚያወሩ ስንት አይነት ነገር ማለት ደረሰብን። ከዛም የበለጠ ደግሞ መሲ የምትታወቅ ማለት እንደዚህ አይነት ነገር እንደም ያኔ በተለይ ሰው ቤት የሚሰሩ ልጆች በጣም ነው የምታዝነው፣ በጣም ነው የምታስብላችሁ። ያኔ ባረፍ ያኔ አጥፍተሽ በመሆነ አንቺም አምነሻል صح خلاص ሂጂና ይቅርታም ጠይቃት። ነገሩ ኢንሻአላህ ቀላል ነው። እንደዛ ነው የሚሻለው እኮ እኔ ይቅርታ ጠይቃለሁ። አሁንም ጠይቄያለሁ። ይኸውና 2300 ሰው አለ እነሱ ፊት ለፊት ይቅርታ ብያለሁ። አሁንም ይቅርታ አላታለሁ። ደግሞ በሰዓቱ ደግሞ መሄድ የምችልበት ቦታ ላይ አይደለሁኝም። ታሜ ታውቃለህ፣ ኮንትራት ነው የምሰራውና ይሄ ነገር መጥቶባቸው አይደለም እነሱ ራሱ ማለት ነው። እንዲሁም ኖርማን ራሱ ደግሞ እሺ ብለውም የሚፈቅዱ የማይፈቅዱ አሉ። እና ይሄ ነገር ደግሞ እንትን ካለ ሰዓት ጀምሮ እኔም ብያቸዋለሁ ሄጄ እኔ በአካል ይቅርታ ልጠይቃት ሱቋ ድረስ ልሂድ ብያለሁ። እና ግን አልፈቀዱልኝም በሰዓቱ ማለት ነው። ለዛ ነው ኢንሻአላህ ታሜም አለ። ይኸው ታሜም አደራ ብለናል ሁላችንም እንጂ ታሜን ጋር በደንብ አውሩበትና በውስጥ እንደተባለው የምትፈልገውን ነገር ተነጋግራችሁ ቅርታ ተደራረጋችሁ ኢንሻአላህ በደስታ መጣችሁ ደግሞ አንድ ላይ ሆናችሁ እየተሳሳቃችሁ እናያችኋለን ኢንሻአላህ። ዝማም ተጠርተሻል ነገር? አዎ ተጠርቻለሁ። ደውለውልኝ 9 ሰዓት ተኩል ለኔ እንደውም 9 ሰዓት ምናምን አላሉኝም። መርከዝ ሾርጣ ነይ ትፈልጊያለሽ ነው ያሉኝ። ያው ለነሱ ነው ለስፖንሰሮቼ ነው ሰዓቱን የነገሯቸው። እነሱም ደግሞ ነገ ነው የምትሄጂው ነገ ነው ያሉኝ እንጂ እንትን አላሉኝም። ኢንሻአላህ ወቀታሜ ጨርሱትና ማንኛውም እኔ ወይም ከመሲ ጋር እመጣለሁ እዛ ኢንሻአላህ እንገናኛለን። በቃ አስታርቃቸው ኢንሻአላህ ኢንሻአላህ ቢዝነላህ። ታሜ እኔም አለው ከፈለክ ደውልልኝ አለው ጠዋት። እሺ በቃ እንደዛ አድርጉና ኬዙን ድሮፕ አድርጉት። እንደዛ ነው የሚሻለው። ያ እግዚአብሔር ይስጥልን። እንግዲህ ታምዬ መሲም በዚህ ሁላ ህዝብ ፊት እናመሰግናለን። أثناء تناولها الآيس كريم